እንዲህ የእግዚአብሔርን ቤት እንድንዳፈር ያደረገን ምን ይሁን? ዝቅተኛ የኑሮ ደረጃ አፓርትመንት ወይም ኮንዶሚኒየም ነው እያለን ነው ተወዳጅ ወንድማችን። ከየት ኮንዶሚኒየም እንደመጡ ከየት አፓርትመንት ምናምን እንደወጣን ምናምን ስትል ዳዊት ፋሲል ለሚኮፈሱ ነቢያት ድቅት ያለ መልስ ሰጥቷል። አንተ ከመምሩ ትበልጣለህ ነው ወይስ እሱ አላከ? ዳዊት ጌታቸው በዚህ ዘመን ላሉ ክርስቲያኖች የሚሆን እጅግ አስፈላጊና አንገብጋቢ መልእክት ይዞ መጥቷል። ሰላም እንዴት እኔ ተኪ ይባላል። ለዚህ ቤት አዲስ ናችሁ ሁሉ ይሄን ቤት ሰብስክራይብ ማድረግ እንዲሁም ደግሞ ቪዲዮን ላይክ አድርጋችሁ መጀመር እንዳትረሱ። ትሬንዲንግ ቶፒኮች ላይ እንግዲህ ሀሳብ እየሰጣን እናንተም የራሳችሁን ሀሳብ ኮሜንት ላይ እየሰጣችሁ አንድ ላይ እንቆያለን ማለት ነው። የኔን ኮንቴንት ማጣቁ በዚህ ነው የምንሰራው። 1000 ሰብስክራይበር የሙላት ቻሌንጅ ላይ ነን። 1000 ሰብስክራይበር በቅርቡ እንድታስገቡኝ እተማመንባችኋለሁ ማለት ነው። አብራችሁን ቆዩ። ተባረኩ። እናትሽ ታሰጥሽ ነው ማለት እኔና እናትሽ ቀጥታ አይደለም ድሮው አምጣ ብለሽ ማታናግሪ ስጣት ለሶስተኛው ገ ምን አስፈልግ? እሺ ደስ ትልች ሶስተኛው ገ ምን አስፈልግ? ይኸውልሽ እኔ አልሰጥም። እኔ ራሴን ጠይቅ ስጣት ከአባቷ ጋር ጸበኛው ስጣት ልብ ካለሽ ራሴን አምጣሽ ምክር ተቆጮኮ ስጣት ሻባ በሌላ ሰው በሶስተኛው ገ ዞርሽ ዞሮ ተጠቼው ምን ደስ ሲሉ እኔ በጣም ነው ደስ የሚሉኝ። ባቢና ግሬስ ፋሚሊዎቹ ራሱ ደስ ይሉኛል። በጣም ነው ደስ የሚሉኝና ላይክ በዚህ ዘመን ምሳሌ መሆን የሚችሉ አይነት ፋሚሊዎች ናቸውና በጣም ነው ደስ የሚሉኝ። ምንድነው ምንድነው? ምን አርጉ ነው የምትሉን? አሁን እሺ ይሄ ምን ይባላል? ይሳም እኔ እኮ አሁን እኮ ግራ አጋባችሁ። መንፈስ ቅዱስንና አሁን የሰውን ስራ እንዴት በምን እንለይ? ይሄ ልጅ መድረክ ላይ ቃላቱን ተለማምዶ እንዳልሆነ በምን እናውቃለን? አሁን ይሄ ልጅ ስለማህፀን ገብቶ ነው ብላቴና የሚለው ቃል ራሱ ትርጉሙ ገብቶታል። ይሄ እንደው እሺ መንፈስ ቅዱስ ነው ይሄ ምንድነው? ምን አርጉ ነው የምትሉኝ? እኛ ተሳቀቅን እኮ አለቅን በዚህ ዘመን። ምን አርጉ? እሺ ምን እንሆንላችሁ እንዴ? ኧረ እኛ በሰላም ጌታን እናምልክበት። ተው ግን ተው ኢየሱስ ያሳፍራሉ። እውነት ለመናገር እኔ እንዴት እንዳያችሁ አላውቅም፣ ግን አንዳንድ ሰዎች ላይክ ተባረክ ምናምን የሚልም ሰው ነበርና እግዚአብሔር ይርዳችሁ። እንግዲህ ምንም ማድረግ አይቻልም። ለልመና ተቀምጬ 1 ብር ጥላችሁ ከ1 ሰዓት በላይ ለመምከር የምትቀመጡ ሰዎች እባካችሁ ከቻላችሁ እኔ ብር ጨምሬ ሰጥቻችሁ ከስሬ ጥፉልኝ፣ ወይን አንድ ፊቱን ዘርግታችሁ አብራችሁኝ ተቀመጡ። እኔ የሚመክረኝ ሰው መቼ አጣሁ? የኔ አባት እኔ የሚመክረኝ ሰው አጣሁ ብያችኋለሁ። የሚመክረኝ ሰው አለ በጣም ብዙ፣ መካሪያ አልጠፋም። ቡጢና ምክር ለሰጪው ቀላል ነው። እኔ ደግሞ ምክር አልፈልግም። ከቻላችሁ ብር ጨምሬላችሁ ከስሬ ጥፉልኝ። እንዴት እንደምታስጠሉኝ አትስጡኝ ከነጨራሹ ከፈለጋችሁ እንዴ ልመና ነው ያለችው አይደል? ቆይ እኔ ኧረ ቆይ የሆነ እንትን አላት የሆነ ቪዲዮ አላት። ቆይ ላሳያችሁ። አንድ ሌላ ሽቅል አድርጋ ስትመጣ ቆይ ላሳያችሁ። ይኸውልህ በመድኃኒዓለም ሰላም ጋይስ እንዴት ናችሁ? ዛሬ ከዮሐንስ መመለስ ራሺ እኔ መሰለ ቤት አለ። ዛሬ ደግሞ ዝርዝር እያሉ እንደዚህ ሲያጨናንቁ ነው የቆዩት። ለማንኛውም ዛሬ ሰራውትን ኑ ላሳያችሁ። ኧረ ጌታዬ እንዴ መድኃኒዓለም ማን ነው ለማኝ? ማን የለመነው? እናንተ ነገር ያዋጣላ እንሞክር። ተለወጡ እንደ 50 ሳንቲም እንዴት ይሰጣል? 50 ሳንቲም አሁን ምን ይሰራል? ምክር አለው ጭራሽ። እኛ ስራ ብለን ወጥተን ይችን ይዞ መግባት አግባብ ነው? አይናችንን አፍጥጠን ካሁን ይሰጡናል እያልን እኮ ተሳቀቀን። ምን ማለት ነው? እሺ አሁን ይችን ብር ይዞ መግባት ማለት በቃ የልጆች የትምህርት ቤት ክፍያ አለብን፣ የመኪና ግብር አለ፣ በአመት የቤት ግብር አለ፣ የውሃ አለ፣ የመብራት አለ። በጣም ከባድ ነው ኑሮ። ኧረ ተው ግን ብር ስጡ እንዴ! ምንም እኔ ዝም ብዬ አሳልፈዋለሁ እንጂ ከአቅሜ በላይ ነው ጌታ
ጭራሽ እንደሚያሳጣ እየሰራች ታማርራለች። ኧረ ጉዴ! ዘመኑ ከፍቷል ጌታ ዘመኑ። ኧረ እግዚአብሔር ማስተዋል ይስጣች። እኛ G+ ምናምን ላይ ስንኖር ምናምን በቃ ሞልቶልን ከዛ ሚስቱን እዛው እስካላኖረ ባልነት የማይሰማው ሰው ካለ ገባ ብሎ የመጀመሪያ ቪዲዮቻችንን የሁሉንም ሪሌሽንሺፕ ነው ማለት የመጀመሪያ ቪዲዮቻችንን ከየት ኮንዶሚኒየም እንደመጣ አቤት አፓርትመንት ኮንዶሚኒየም እና አፓርትመንት ነው ዝቅተኛው ላይ እንዴ! ኧረ ጌታ ሆይ እኛንማ በቃ የፍጹም ድሃዎች የሚለው ውስጥ ሊከተል ነው። አይዞኝ ምንድነው ያለው? እስኪ እንድገመው በእናትህ አንዴ ሙሉ እንድገመው እንዴ! G+ ምናምን ላይ ስንኖር ምናምን በቃ ሞልቶልን ከዛ ሚስቱን እዛው እስካላኖረ ባልነት የማይሰማው ሰው ካለ ገባ ብሎ የመጀመሪያ ቪዲዮቻችንን የሁሉንም ሪሌሽንሺፕ ነው ማለት የመጀመሪያ ቪዲዮቻችንን ከየት ኮንዶሚኒየም እንደመጡ ከየት አፓርትመንት እንደወጣን ምናምን ስታይ እነዚህ ሰው እንዴት ነው እየኖረ ያለው? እግዚአብሔር ደግሞ በትዳር ውስጥ ያስቀመጠው በረከት ስላለ እሱን አቺቭ ያደርጋል። ያኛው ጥያቄ ምን ነበር? ጌታን እኔ ዛሬ ቪዲዮቹ ከአቅሜ በላይ እየሆኑ ነው። ጌታ እንዴ አፓርትመንት እና ኮንዶሚኒየም ነበረ መነሻቸው እና እሱ ዝቅተኛው ላይፍ ነበረ ምናምን እና G+ ውስጥ ካላኖርኩ ብላ አትጨናነቅ ከአፓርትመንት ጀምር ነው አይ ቲንክ ላይ እንትኑ መልእክቱና ዋው ምን ይባላል? እሺ ምን ይባላል? ጌታ ለስንት አይነት ትውልድ ኧረ እዲ ምንድን ነው? ምንድን ነው? እንዴ መጣች ኧረ ተው መርሲ ደህና ልጅ አልነበረች እንዴ? ደህና ቲክቶከር አልነበረች እንዴ? መድኃኒዓለ አይ ምን እንደሆነ ታውቃላችሁ? ጌታ እኔ ካሜራማኑ ራሱ በቃ እንትኑ ፎከሱ ሌላ ቦታ ነውና አይ ቲንክ እሱ እዛ እንትኑ አየሩን የጎበኘው ነውና ጥሩ እየቀረጸ አይደለም። አይ ቲንክ እንደማየው ከሆነ ነገሩ መልእክቱ መዝሙር እኮ ነው የመስንግቱ መዝሙር ነው እየሰማችሁ ከሆነና አይ ካሜራማኑ ተሰጥቶ ነው ማለት ፎከሱ እዛ እንትኑ ከኋላ ያለው እየጎበኘው ነው። አይ ቲንክ ለዛ ነው እንጂ እኔ ሜርሲ እንደዚህ ታረጋለች ብዬ አላምንም። ኧረ በለው ኧረ እኔ በቃኝ። ምንድነው ዛሬ የሚወጡት ቪዲዮዎች እንዳታ እንዴ? መድኃኒዓለም እስቲ እንጨርሰው። ያሳፍራል እውነት ለመናገር ማለት አሁን ከቀሉ ብንወጣ ግዴታ ይሄ ጥሩ አይደለም ማለት እቺ ልጅ ጎበዝ ቲክቶከር ነች ምናምን በመዝሙሩ ላይ ስትሰራ ነው ማያት በጣም ነው ደስ የምትለኝ ምናምንና ግን አሁን በእንደዚህ አይነት ቪዲዮዎች ስትመጡ አንደኛ ወንጌል አማኙን ማሰደብ ነው፣ ሁለተኛ የመዝሙሩንም መልእክት ሌላ ሙድ ውስጥ መክተት ነው እንጂ አሁን ይሄ ከሆነ ዘፈን ጋር አይነት የሚቀረጽ አይነት ቪዲዮ ነው እንጂ እውነት ለመናገር ይሄ ከመዝሙር ጋር የሚቀረጽ አይነት ቪዲዮ አይደለም። ይሄ ጌታንም አያከብርም ሰውንም አያነጽም ምንም መልእክት የሌለው አይነት ቪዲዮ ነውና እንደዚህ አታድርጉ ባካችሁ። እንደዚህ አይነት ቪዲዮ የምትሰሩ ሰዎች ቢቀር ነው የሚሻለው እውነት ለመናገር። እንዴ አንድ ቁልፍ እኮ ወደ ላይ መጨመር እኮ ነው የሚያር ከባድ ነገር አይደለም። እዚህ ታች ቁልፍ ከፍተሽ እንደው ጌታን አትፈሪም እንዴ? እንደዛ የተባረክሽ ልጅ አሁን ምን ነው በእውነት እኔ ይደብራል። አንዳንዴ ማጠብቁትን ነገር ከሰዎች ስታገኙ ያስጠላል እና እንደዚህ አይነት ቪዲዮ አትስሩ ባካችሁ፣ ይደብራል። ሰዎች ወንዶች በተለይ ደግሞ ሰብሰብ በሉ የሆነ ነገር ላውራችሁ። አሁን እንደምታውቁት ያው ጁን ወር ነው እና ጁን ወር የወንዶች ሜንታል ሄልዝ ወር ነው ወይም ደግሞ የወንዶች አእምሮ ጤና ወር ነው። ነገር ልንገራችሁ፣ ይሄን ነገር ከጀርቤ ብዙ ጊዜ ታችሁ ታውቃላችሁ እና ብዙ ሰው መስቀል ገለበት የሚላል ሊሙናት የሚላል ምናምን ብቻ ልንገራችሁ። ይሄ ምን እንደሆነ ላስረዳችሁ ምን እንደሆነ። ይሄ መስቀል ነው። ይሄ ደግሞ ሰሚኮለን ነው። ሰሚኮለን ማለት አንድ ደራሲ ወይም ደግሞ ጸሐፊ ጽሁፉን ጽፎ በፉል ስቶፕ መዝጋት እየቻለ ነገር ግን ሀሳቡ መቀጠል ሲፈልግ በሰሚኮለን ነው ሁለቱን ሴንቴንሶች የሚያገናኛቸው። ወይም ደግሞ ሀሳቡ መዝጋት ካልፈለገ በሰሚኮለን ነው የሚቀጥለው እና የሆነ ሰዓት በጣም ሱይሳይደል ነበርኩ። ሜንታል ሄልዝ ፕሮብለም ነበረብኝ ማለት በቅርብ ይሄ የድሮ ታሪክ ነው የምነግራችሁ እና የረጅም ዓመት ታሪክ በቃ በጣም ይሄ ሱይሳይደል ነበርኩኝ፣ በጣም ዲፕረስድ ነበርኩኝ ምናምን እና
የዛን ሰዓት ላይ ነው እኔ ወደ ክርስትና የመጣሁት ኢየሱስን ያገኘሁትና ለእኔ ይሄ መስቀል ትርጉሙ ምን እንደሆነ ታውቃላችሁ? ህይወት ያልቆ ነበር፣ ነገር ግን በክርስቶስ ህይወት ይቀጥላል። ወደ ክርስቶስ ስመጣ የመኖር ትርጉም ገባኝ፣ መኖር ፈለኩኝ። ሶስት የነበርኩት ልጅ ብሎ ለካ ለሰው ልጠቅም ተስፋ አለኝ እግዚአብሔር ህይወቴ ላይ በቃ ይሄ የመኖር ፍላጎቴ ብቻ መኖር ጀመርኩኝ ከዛ በኋላ ማለት ነው። እና ያ ነው የመስቀሉ ትርጉም። ምን ላችሁ ፈልጌ መሰላችሁ? ጁን ወር እንዳልኳችሁ የወንዶች የሜንታል ሄልዝ ወር ነው። ኦልሞስት ወደ 600,000 በላይ የሚሆኑ በአመት ከግማሽ ሚሊዮን በላይ የሚሆኑ ወንዶች ራሳቸውን ያጠፋሉ። እና እንደዚህ አይነት ተመሳሳይ ፕሮብለም ፌስ የምታደርጉ ወንዶች ካላችሁ ደግሞ ሁሉም ወንድ ሜንታል ሄልዝ ፕሮብለም አለበት። በቃ ሜንታሊ ሁሉም ወንድ ጭንቅ ላይ ነው የሆነ ነገር ላይ ነውና ምላችሁ ፈልጌ ነው። ኖርማል ነው። ኢትስ ኦኬ እንደዛ መሰማቱ ልዩ አይደላችሁም ወይ እናንተ ጋር ያለ እንትን አይደለም። በጣም ኖርማል ነገር ነው። ከዛ ያልፋል ደግሞ እግዚአብሔር በህይወታችሁ እስካለ ድረስ ምንም ነገር ይሁን በቃ ኢየሱስን ከያዛችሁ በቃ ተስፋ አለ። ከዛሬ ነገ የተሻለ ይሆናል። እውነት እንደዛ ብላችሁ አስቡ። እኔ ይሄ ነገርኳችሁ እንደምታውቁት 2 ዓመት 3 ዓመት የተሰራ ነው እንትኑ ከዛ በፊት የነበረ ታሪክ ነው። ግን ይሄ ዓመት መጀመሪያ ላይ ራሱ ሜንታሊ አይ ዋዝ ኖት ራይት። እኔ በቃ ብዙ ነገር ሀፕን አድርጎ ህይወቴ ላይ በጣም ከባድ የነበረበት ጊዜ ነው። ግን በቃ እግዚአብሔር እስካለ ድረስ አለፍኩኝ። አሁን እግዚአብሔር ይመስገን በጣም ጥሩ ላይ ነኝ። ያው ወንድ ልጅ ሁሌ ጭንቅ አለበት ህይወቱ ላይ። እሱም እንትን ማለት አለባችሁ፣ እሱም ማወቅ አለባችሁ። ከዛ ደግሞ ወንድ ናችሁ። ይሄ አንዳንዴ ማናፍ ማድረግ አለብን እንደ ወንድ በቃ ጭንቅም ውስጥ ብንሆን ምንም ውስጥ ብንሆን በቃ ይሄ ተጋፍጠን ተፋልመን ማለፍ ያለብን ነገሮች አሉ። ወንድነት የሚሰጠን አቅም አለ እዚህ ላይ ብዬ አስባለሁ። እኔ በቃ ይሄ ይዘነው የሚመጣብንን ችግር በሙሉ በቃ ተጋፍጠን እስከ መጨረሻው መሄድ ነው። ወንድ ልጅ ከሞት ውጭ ያለው ሽንፈቱ በሙሉ አይምሮ ውስጥ ያለው ሳይኮሎጂካል ነው ሽንፈቱ። እስከ ሞከራችሁ ድረስ እግዚአብሔር እድል ሰጧችሁ። ዛሬ ከእንቅልፋችሁ እስከናቀሳቀሳችሁ ድረስ ተስፋ አላችሁ፣ እድል አላችሁ። በሆነ ደግሞ ምን መሰላችሁ? ማንም ሰው ስለእናንተ ግድ አይሰጠው። እሱ ነው ስለእናንተ ግድ የሚሰጠው እናንተና አምላካችሁ ብቻ ነው፣ እግዚአብሔር ብቻ ነው። እኔ እንደዛ ነው የማስበው። ወንድ ልጅ ከሆነ እድሜው በኋላ ፐርፎርማንስ ኢንዝ ላይፍ ማተር የሚያደርገው እውነቴን ነው የምላችሁ። ስለዚህ ወጥራችሁ ስሩ፣ ራሳችሁ ላይ ኢንቨስት አድርጉ፣ ራሳችሁ ላይ ስሩ፣ ስራችሁ ላይ ኢንቨስት አድርጉ። ማስቀደም ያለባችሁ ነገሮች በህይወታችሁ አስቀድሙ። ከዛ ውጭ ያለው ነገር የሚመጣ ነው። ብቻ እግዚአብሔርን በህይወታችሁ አትጡ። በጣም እውነት በጣም ደስ የሚል መልእክት ነው። እግረ መንገዱንም እውነት ወንጌል ተሰበከ ደስ የሚል መንገድ። ነገር ግን የእውነት ነው ደግሞ አሁን ላይ ላሉ በዚህ ዘመን ላሉ ወጣቶች ወንዶች በተለይ ደግሞ ያው ሴቶች እንደዚህ አይነት እንትን አያሳልፉም ማለት ሳይሆን አያሳልፉም ማለት ሳይሆን ወሩ ጁን ወር ለወንዶች በሚታሰብ ከመሆኑም አንጻር ነውና እውነት ለመናገር በጣም ደስ የሚል አይነት መልእክት ነው ያስተላለፈው ሙሴ። ጌታ ይባርክ። ደስ የሚል አይነት አገላለጽ። ኢየሱስ የት ወርዶ የት ቤት እንደገባ ማርቆስን አንብ። ማርቆስ ወንጌል የት ቤት ገብቶ መብል እንደበላና መጠጥ እንደጠጣ አንተ ከመምሩ ትበልጣለህ ነው ወይስ እሱ አላከህም ማለት ነው? መምሩ ልጎ ቢሆን መምሩን ካወቀው መምሩ የት ቤት እንደገባ ታቅ ነበር። የት ቤት ገብቶ ቁጭ እንዳለ የት ቤት ገብቶ ምግብ እንደበላ ትረዳ ነበር። ከመምሩ ደቀ መዝሙሩ ይበልጣል እንዴ? እዚህ ጋር ቁጭ ብሎ ቡና መጠጣት የማይችሉ አሉ። ለምን ከኢትዮጵያ ሕዝብ ጋር መንገድ ዳር መቀመጥ አይችሉ? የጀበና ቡና እያማረው ምራቁን እየዋጠ ያልፋል። ዶሎሎ ነው የእግዚአብሔር ሰው የሚጠጣው። ሃይሌ ሪዞርት ነው የተቀባ ሰው የሚጠጣው። ማን ኦፍ ጋድ። የምን መንጠባረር ነው? የምን መንቀባረር ነው? የምን መንጠር ነው? ይሄ ክርስትና ከየት ነው የመጣው? በስነ ስርዓት አትሄድም። ሰፈር ድሮ አንደኛ ደረጃ ሃይስኩል እያለ እንዲህ አልነበር የምትሄደው? አሁን ምንድን ነው? ማፍርባቸው ቪዲዮዎች አሉ። በጣም ማፍርባቸው ሳይ እውነት ነው ለማቃቸው ደግሞ ቢያንስ ኤዲት ማድረግ እኮ አይደል? ትልቅ ደረጃ ላይ ሆቴል ቤት ይመስለኛል። ሆቴል ደረጃ ላይ ከስር ደግሞ እቺን ሞባይል ፈርዶበታል። ሁሉም ቪዲዮ ቀራጭ ሆኗል። ቪዲዮ የሚቀርጽ ልጅ ደግሞ ታቻለ። እንዴት ያስጠላል። ፋራቸው ባጠቃላይ ፋራ የድሮ አራዳ ይግደለኝ፣ የቆጫ አራዳ ይግደለኝ አይደል? እንትን ላይ ሬዲ ነው ልጀምር ይላል። ከስር ጀምር ይለዋል። ሰዓት እዚህ ላይ ግብዳ ሰዓት የሆነ መጽሐፍ ጀምር ዳዊት እኮ ጌታን ሙሉ ይወርዳል። ምን ዘማኖፍ ጋር ምንድን ነው ሚኒንጉ? ኋላ ቀርነት፣ ማይምነት፣ ድሮ በልጅነታችን ያጣነው ነገር አለ መሰለኝ። እሱን የማካካስ ነገር በዛ ላይ ጀምር ቀራጩ ራሱ ሙድ እኮ እያዘብን ነው። ነገ ሲወጣ ከቸርች ሙድ ነው የሚይዝብን። ጀምር ይሏል ከስሩ። በቃ ማለት እንዲህ ነበር ወይ የምትሄደው ድሮ?
አንድ አገልጋይ እንዲህ ነው ተብሎ ተጽፏል ወይ? እንዲህ እንደተወጣጠርክ ከዛ ሲኖትራክ ሲመጣ ያኔ ነው ትክክለኛው አንተ የምትታወቀው። ትክክለኛው በቃ ይሄኛው አንተ ይሄኛው ነው። ስትሮጥም እንደዚህ ሩጥ፣ ስትሄድም እንደዚህ ሂድ። የምንድነው መወጣጠር? እውነት ነው። ከምን የተማርከው? ጳውሎስ ነው ጴጥሮስ ነው ዮሐንስ ነው ወይስ አንተ ሌላ ሃይማኖት ውስጥ ነው ያለው? የነሱ ሃይማኖት ውስጥ ነው ወይስ ሌላ ሃይማኖት ውስጥ ነው ያለው? ምንድነው? ፋሽን ነው፣ ዓለማዊነት ነው። በዚህ ዓለም ነገር መብለጥ መንፈሳዊ በረከት ነው ብለን አስበን ነው። ምንድነው? ትልቅ የወፍራም ሰዓት ለኢትዮጵያ ሕዝብ ብርቁ ነው እንዴ? እንዲታይ መከራውን ይበላል። የሚያሳየው በልጅነት መጎዳትን ያሳያል። እኛ ቢያንስ እጃችን ላይ በቢክ ስክሪፕቶ ሰዓት ሰርተን ስለናል ራሳችንን ሸውደን እንዳደግን ጌታ ይመስገን። አሜን። በጌታስ ክርስትና ውስጥ የለም። አሳፋሪ ናቸው እነዚህን ሰዎች እዚህ ቸርች ብጋብዛቸው ትሰሟቸዋላችሁ? ይሄን መድረክ ላይ በእግሩ ይወጣ ይመስልሃል? መፈቅድለት ይመስላል? አንተ እዛ ሄደህ የምትጃጃልለትን አልፈቅድለትም። ለአባልነት እንኳን ገና አስጀምሬው ነው ደቀ መዝሙር አስጀምሬው ተምሮ ነው የሚገባው። እንዲህ አይነት ሃይማኖትም የለም፣ እንዲህ አይነት አገልጋይ የለም መጽሐፍ ቅዱስ ውስጥ። እኔ ስለ ዳዊት ፋሲል ልንገራችሁ። እውነት ለመናገር እኔ ዳዊት ፋሲል እንትኖቹ ይመቹኛል፣ የሚያስተምርበት የሚናገርበት ነገሮች ምናምን ይመቹኛል፣ የቶፒኮቹ የሚያነሳቸው። ነገር ግን አንዳንዴ ይሄ ኃይለ ቃል የሚጠቀማት ነገር አለች ምናምን ትንሽ ስሜታዊነት ነገር አለበት እንጂ ጌታ ምስክሬን አሁን ላይ ላሉ እንደዚህ ለሚያጭበረብሩ ሰዎች በቃ እንዲህ መፍትሄ ተደርጎ የተሰጠው ሰው ቢኖር እሱ ነው ጌታ። እኔ በጣም በቃ እንደነገርኳችሁ ካሉ ነገሮች ውጪ እና ይሄ አንዳንድ ነገሮች ላይ በቃ ሰርሶ ከሚያወራቸው ነገሮች ውጪ በጣም በእውነት አሪፍ አድርጎ የሚያስተምር ላይክ ምንድነው ትውልዱ ከመጥፋት እንዲድን አድርጎ ትምህርትን የሚያስተምር ድነት ላይ ወጣ ያለ ነገር የሌለው አይነት ትምህርት የሚያስተምር ሰው ነውና እኔ በጣም ደስ የሚለኝ ከመናገር እግዚአብሔር ይባርከው። በቃ ደስ ይላል። አሁን እንደዚህ አይነት አስተማሪ እኔ አሁን ዳዊት ፋሲል ይስበክ እንጂ እኔ በቃ ጌታ ራሴ ማለት በቃ ፎከስ አድርጌ የምሰማው አይነት ሰው ነውና እግዚአብሔር ይባርከው። ደስ ይላል። አንዳንድ ሰው ታውቃለህ፣ ታመተኝተህ ሞትን ያባብሳል። አንተ እኮ ሐኪሙ ይሻልሃል ብሎ መጥቷል። ሲያይ 6 ኪሎ ትቀንሳለህ ካለ አንዳንድ ሰው እኮ ችግርን መጥቶ ያባብሳል። የግሪኩ ቃል አጽናኝ የሚለው ምን እንደው ታውቃላችሁ? ኮምፎርታብል ማለት የሚያመቻች ማለት ያመቻቻል ማለት ጀርባህን እየመታ አይዞ ቻለው ታልፈዋለህ ይልሃል ማለት አይደለም። ልክ ህይወትህ ቻሌንጅ ውስጥ በሚገባበት በዛ ጊዜ አውት ኦፍ ናቹራል ሎ ከተፈጥሮ ውጪ ነገሮችን ያቃና መንገድ በሌለበት መንገድ ያወጣ ገዢ ያደረገ መሪ ያደረገ አሜን። መንፈስ ቅዱስ አይሰጥም ነበር። ደስ ሊል ይገባል። አንድም ምስኪን ሰው የለም እዚህ። የኔ መጽሐፍ ቅዱስ ያስተማረኝ ሰው ወደ ጌታ ከመሄዱ በፊት ኩየራ ሆስፒታል ልጠይቀው ሄጄ ከዚህ በፊትም ተናግሬያለሁ። ከንፈሩ ደርቋል፣ አይኑ ነጭ ሆኗል፣ ከስቷል። ሄጄ አየሁት። እንደዚህ ኩየራ ሆስፒታል ልጠይቀው ሄጄ አየሁት። ደሬ አይዞ አልኩት። ራስ አይዞ ራስ አይዞ እዚህ ለምትቀረው ሰውዬ እዚህ ሄድኩ ነው። ጌታ ምስክሬ ነው። ብር የለህም፣ ምስኪን አይደለህም። በብዙ መንገድ 100% እርግጠኛ ሆኑ። ስብከታችን ከንቱ ነበር፣ እምነታችን ከንቱ ነበር፣ ከኃጢአታችን ባልነጻን ነበር አለ። ዛሬ እኮ ታውቃላችሁ አባት ብለን የምንጮህበትን የልጁን መንፈስ ሰጠን እኮ ዛሬ እኮ ልጆች ሃሌሉያ ጠላቶች ነበር ልጆች ሆነ ርቀን ነበር ቀረብን። ማይ ጋድ ርቀን የነበርን ሰዎች በክርስቶስ ቀረብን፣ ከአብ ጋር ታረቅን። የጥሉ ግድግዳ ፈረሰ። ይሄ ሁሉ በክርስቶስ ኢየሱስ ትንሣኤ በኩል ሆነ። የመጨረሻ ኢየሱስ የሞተው ስለ በደላችን ነው። ሄይ ጴንጤዎች፣ ኢየሱስ የሞተው ስለ በደላችን ነው። የተነሳው እኛን ለማጽደቅ ነው። ሪዘሬክሽን ከራይቸስነስ ሪዘሬክሽን ባይኖር ኖሮ ራይቸስነስ የሚባል ነገር አይኖርም ነበር።
ዋው አይሆንስ ለምን አይየቀ የሆነ እግዚአብሔር ይባርከው ደስ ይለኛል። እኔ መልእክቱ እሱንም እሰማዋለሁ። በጣም ደስ የሚል መልእክት ነው። አጽናኙን መንፈስ ቅዱስ ተቀብለናል። የዚህ ምድር ምንም ነገር ቢኖረን ባይኖረን ማተር አያደርግም። እኛ ጋር ማተር የሚያደርገው ምንድነው? መንፈስ ቅዱስ ከሌለን ነው። ማለትም በጌታ ሆነን ዳግም ካልተወለድን ነው ችግሩ እዚህ ዓለም ላይ ላለው ሰው እንጂ ከዛ ውጪ ያለው ነገር ሁሉም ያልፍ ነው። ዋናው ዘላቂው የዘላለም ሕይወት አለን። የእግዚአብሔር ልጅነት ካለ እሱ ይበቃናል። በጣም ደስ የሚል መልእክት ነው። እግዚአብሔር ይባርክልን። ምን አይነት ጸሎት ነው? ስሙ ውስጥ እግዚአብሔር ሆይ ሕዝብ ሰባኪ አላጣም፣ ዘማሪም አላጣም። ሁላችንም እነዛ አይደለም፣ መፈራረቁ አይደለም። አንተን ሽታ እንሻለን፣ ያንተን ጠረን እንሻለን። ቅዱስና ጻድቅ የሆን ከአምላካችን እድሜ ሰተን በአንተ ቤት እንድንሰበሰብ ይህን ክቡር ቀን ስለሰጠህን አጋጣሚ አይደለም፣ በአንተ ፈቃድና ሐሳብ በዚህ ተገናኝተናል። አቤቱ አባት ለልጅ እንደሚራራራራለን ቃልህንም ግለጥልን። ከቃልህ በላይ ደግሞ ራስህን አሳየን። ከዚህ ሲወጡ እህቶቼ ወንድሞቼ እኔም ጭምር ኢየሱስን አየነው ብለን የምንወጣበት ቀን ይሁንልን። ያሰለቻል፣ ያደክማል። እግዚአብሔር ሆይ ሕዝብ ሰባኪ አላጣም፣ ዘማሪም አላጣም። ሁላችንም እነዛ አይደለም፣ መፈራረቁ አይደለም። አንተን ሽታ እንሻለን፣ ያንተን ጠረን እንሻለን። ልጆቻችን አምላካችሁ ወዴት ነው የታለ የምትሉት ብለው ቢጠይቁ ምን ብለን እንመልስላቸዋል? እና ዛሬ ይሄው አምላኬ የሚሉበትን ታሪክ ስራ ዛሬ በሴትና በወንድ ባሪያዎች ህይወት በዚህም በሚመለከቱም በዚህም ባሉት እችን ቀን ሲያስቡት እስራኤል ዮርዳኖስን ሲሻገር ተሻግሮ ድንጋይ ከምሮ ምንድነው ይሄ ክምር ያን ቀን እግዚአብሔር አሻገረም ብለው በህይወታቸው መታሰቢያ እንደተከልክ ዛሬ ይሄንንም ቪዲዮ የሚያዩትን እግዚአብሔር በሩቅም በቅርብ ያሉትንም በኢየሱስ ስም ይሄን ቀን ሲያስቡ ተሻገርን ብለው ለትውልድ የሚናገሩበት ቀን እንዲሆን ለኔም ለነሱም ጸልያለሁ። ክብር ከኛ ጋር ይሁን በኢየሱስ ስም አሜን። አሜን። እርክት የሚያደርግ ጸሎት ነው። ደስ አይልም? በጣም ደስ የሚል ጸሎት ነው። እግዚአብሔር ይባርከው። ፓስተር መስፍንን በጣም ነው የምወደው። ጸጋ አለበት፣ እግዚአብሔር ይጠቀምበታል ምናምንና በጣም ነው የምወደው በእውነት። በመጨረሻም ይህን የመሰለ የዳዊት ጌታቸውን ድንቅ ዝማሬ በጊታር የዘመረው መዝሙር አለና እሱን አንድ ላይ ተገባብዘን እየሰማን እንለያያለን ማለት ነው። እስካሁን እኔ ቤት ስለቆያችሁ አመሰግናለሁ። ቤቴን ሰብስክራይብ አላደረጋችሁ ባካችሁ ሰብስክራይብ አድርጉልኝ። 1000 ሰብስክራይበር የሙላት ቻሌንጅ ላይ ነው ያለነው ማለት ነው። ቅርቡ 1000 ሰብስክራይበር እንደምንገባ አልጠራጠርም፣ ተማመንባችኋለሁ። ቪዲዮ ላይክ አድርጉልኝ። ይመሳል። ተስፋ አለው ክርስትና ከንቱ አይደለም ይሄ ጎዳና በኢየሱስ አምኖ ለዳነ ሰው እግዚአብሔርን መውደድ ነው ፍጹም። ተስፋ አለው ክርስትና ከንቱ አይደለም ይሄ ጎዳና በኢየሱስ አምኖ ለዳነ ሰው እግዚአብሔርን መውደድ ነው ፍጻሜው። እግዚአብሔርን መውረስ ነው ፍጻሜያችን።